ትሬኒንግ ምንድነው? በሁለት ፓርት ነው። የፖስ ወይም ሬስቶራንት ማኔጅመንት ሲስተም እንዴት ኦፕሬት እናደርጋለን የሚለውን በሁለት ፓርት ትሬኒንጉን ነው የሰራሁት። እስቲ ተጋበዙልኝ። አመሰግናለሁ። ሰላም፣ እንዴት ናችሁ? ያው አሁን ላሳያችሁ የፈለኩት ፖስ የሚለውን አፕሊኬሽን ነው። ያ ማለት ፖይንት ኦፍ ሴል ወይም ሬስቶራንት ማኔጅ የምታደርጉበትን ሴልስ ሲስተም ነው። ስለዚህ በሲኔት ሁሌም ፖስ ዴስክቶፕ ላይ ትኖራለች። ዜን በየእንትኑ በየፕሪቪሌጁ ባክ ኦፊስም ሰርቨር ሳይድም የሚቀመጥበት ኦፕሽን ይኖራል። ስለዚህ የመጀመሪያው ፖስን ነው። ፖስን ደብል ክሊክ እናደርጋለን። ዜን የሚመጣውን ያው የአድሚኒስትሬተር ፕሪቪሌጅ ስለሚፈልግ የስ እንለዋለን። የስ ካልነው በኋላ ሎጊን ፔጁ ይመጣል። ዜን ዩዘር ኔማችንን እንመርጣለን። አፍተር ዛት ፓስወርዳችንን እናስገባለን። ዜን ፓስወርዳችንን ካስገባን በኋላ አርኤምኤስ ፖስ ላይ የመጀመሪያው ሎጊን ፔጅ እንደገባ ያው ማንኛውም ዩዘር ማድረግ ያለበት ፕራይቬሲውን ወይም ደግሞ የራሱን የፓስወርድ ሴኩርድ ማድረግ ነው። ምናልባት ፓስወርዱን ሴኩርድ ለማድረግ ፓስወርድ መቀየር ቢፈልግ እንደገባ ሆም ፔጅ ላይ ሴኩሪቲ ላይ ኦልድ ፓስወርድ አለ፣ ኒው ፓስወርድ፣ ከዛ ኮንፊርም ፓስወርድ፣ ኒው ፓስወርድ፣ ኮንፊርም ፓስወርድ፣ ኒው ፓስወርድ፣ ኮንፊርም ፓስወርድ አድርገን ዜን አፕላይ እንለዋለን ማለት ነው። አፕላይ እንለዋለን ማለት ነው። ዜን አፕላይ ካልነው በኋላ ሰክሰስፉሊ ቼንጅድ ይሆናል ማለት ነው። ሌላው አክቲቪቲ ሎግ ነው። አክቲቪቲ ሎግ ምን እንደተደረገ ያው አናውንስ ያደርገናል ሁሉም ፔጅ ላይ ማን ምን እያደረገ እንደሆነ ማለት ነው። ዜን ወደ ኦፕሬሽን ለመግባት አርኤምኤስ ፖስ ነው። በቃ እዚህ ፔጅ ላይ አርኤምኤስ ፖስ የሚል አለ። አርኤምኤስ ፖስ ላይ ብዙ ነገር አለ። አርኤምኤስ ፖስ ላይ የመጀመሪያው አርኤምኤስ ፖስ ይላል። አርኤምኤስ ፖስ ሴልስ ኤንድ ሪፈንድ የሚል አለ። ሴልስ የምንለው ወደ ሴልስ ኦፕሬሽን ለመስራት ወይም ሆልድ ኦፕሬሽን ወይም ደግሞ አንድ የትራንዛክሽን ለመስራት የምንጠቀምበት ሴልስ የሚለውን በተን ሲሆን ሪፈንድ የሚለው ደግሞ ሴልሶች በተሳሳቱ ሰዓት ከሚመለከተው የመንግስት ወይም ከታክስ ካምፓኒው ጋር ኮሙኒኬት ተደርጎ በደብዳቤ ዜን ሪፈንድ የሚደረግበት ኦፕሽን ነው። ሌላው ሆስት ዲቫይስ ፊዚካል ፕሪንተር የሚል አለ። እሱ ዜድ እና ኤክስ ለማውጣት የምንጠቀምበት ነው። ዜድ እና ኤክስ ለማውጣት የምንጠቀምበት ነው። ዶክመንት ደግሞ ዶክመንቶችን የምናይበት ነው። ያ ማለት ዶክመንቱን ወይም አታችመንቱን ማግኘት እንፈልግ ሴልስ ካረግን በኋላ ምናልባት አታችመንቱን ያመጣልናል። ግን አታችመንቱን ማንጠቀም ከሆነ እዛ ላይ ያልተጠቀምን ከሆነ አታችመንቱን ለማግኘት ሴልስ ዶክመንት ላይ ገብተን ካሽ ከሆነ ካሽ ሴልስ ዶክመንትን፣ ክሬዲት ሴልስ ከሆነ ክሬዲት ሴልስ፣ ሪፈንድ ከሆነ ሪፈንድ ዶክመንትን ወይም ሴልስ ኦርደር ከሆነ ኦርደሩን ለማየት ማለት ነው የምንጠቀመው። ሌላው ሪፖርት ነው። ሪፖርት ደግሞ ያው ሪፖርቶችን ለማየት ነው። ስለዚህ የመጀመሪያው ሴልስ ኦፕሬሽን ነው። እንደ ካሸር አንድ ሰው የሚያስፈልገው ሴልስ ኦፕሬሽን ነው። ስለዚህ ሴልስ ኦፕሬሽን ስንነካ ሴልስ እንላለን። ሴልስን ስነካ እዚህ ጋር ሽፍት ያስመርጠናል። ሽፍት ካልተፈለገም ዝም ብሎ ይገባል። ግን ኦሬዲ ሽፍት ስለሚያስፈልግ ሽፍት 1 ሽፍት 2 ዜን 3 ሽፍት ከሆነ 3ም ይመጣል። 4ም ከሆነ 4ም ማምጣት ይቻላል። ዜን ሽፍቱን ከመረቁ በኋላ ኦኬ እለዋለሁ። ኦኬ ካልኩት በኋላ እዚህ ጋር የምናገኘው የመጀመሪያው ካታጎሪ ነው። ካታጎሪ የምንላቸው እዚህ ጋር ምግቦቹን በካታጎሪ ስለሆነ የሚያስቀምጣቸው ካታጎሪ የሚል በተን ይኖራል። ዜን ካታጎሪ ላይ ያው ቤቨሬጅ እና ፉድ ይላል። ያው ምግቦቹን እዚህ ጋር ነው ዝርዝር የምናገኝበት ነው። ሌላው አርኤምኤስ ነው። አርኤምኤስ ላይ አርኤምኤስ ላይ ስንገባ አርኤምኤስ ላይ ቴብል ዌተር ከቨር እና ሩም ቻርጅ ይላል። እዚህ ጋር ቴብል ማለት አርኤምኤስ ላይ ቴብል ማለት ቴብሎቹን የምንመርጥበት ነው። ዌተር የምንላቸው ዌተሮቹን የምንመርጥበት ሲሆን ከቨር ያ ማለት በአንድ ቴብል ላይ ስንት ሰው ከቨር አድርጓል ወይም ስንት ሰው ተቀምጧል የሚለውን ነው። እሱ ያው እንዳስፈላጊነቱ የምንጠቀመው ነው። ሌላው ሩም ቻርጅ የምንለው ወይን የናንተ ካፍቴሪያ ወይም የናንተ ሬስቶራንት ሆቴል ካለው ሩም ላይ ፖስት የሚደረግ ከሆነ ሩም ላይ ፖስት ለማድረግ ነው። ሌላው ሪፈረንስ ላይ የምንሄደው ሪፈረንስ ደግሞ የሚለው ሪፈረንስ ኦርደር እና ቢል ሴትልመንት ነው የሚያሳየን።
ሆልድ የተደረጉ ነገሮች እዚህ ጋር ይመጣሉ ማለት ነው። ሆልድ የሆኑ ነገሮች እዚህ ጋር ይመጣሉ ሪፈረንስ ላይ ማለት ነው። ዜን ቢል ሴትልመንት የሚለው ደግሞ ቢል የተደረጉ ደረሰኝ ወጣላቸው እዚህ ጋር ይመጣሉ ማለት ነው። ሌላው ከሪፈረንስ ቀጥሎ ሰርች ነው። ሰርች የምንለው ደግሞ ሰርች ለማድረግ ወይም ባጭሩ ምግቡን ሰርች ለማድረግ የፈለግነውን ነገር ሰርች ለማድረግ የምንጠቀምበት ሰርች ነው ማለት ነው። ሌላው ኤግዚት ነው። ኤግዚት ነው። ኤግዚት ደግሞ ይሄኛ ኤግዚት ነው። ኤግዚት ስናደርገው የምንወጣበት ነው ማለት ነው። ዜን መልሰን እንትን እንላለን። ዜን ካታጎሪ ላይ መልሰን እንገባለን ማለት ነው። ዜን ካታጎሪን አሁን እዚህ ጋር ከታች ደግሞ የምናየው ቮይድ ኦርደር እና ቶታል የምንላቸው አሉ። ኦርደር የምናደርገው ኦርደር ለማድረግ ነው። ቮይድ ደግሞ ቮይድ መደረግ ያለባቸው ወይም ነጥለን ቮይድ ለማድረግ የምንጠቀምበት ነው። ቶታል ደግሞ ቢል ለማድረግ የምንጠቀምበት ነው ማለት ነው። ስለዚህ አሁን መጀመሪያ እንትን ለማድረግ መጀመሪያ አንድ ሰው ምግብ አዘዘንበል ሲያዝ ቤቨሬጅ ሊሆን ይችላል፣ ሆት ድሪንክ ይሄንን መጠጥ አዘዘ። ዜን ኳንቲቲ እዚህ ጋር ልክ ክሊክ አደርጋለሁ ካታጎሪውን። እኔን ካታጎሪ ላይ ቤቨሬጅ ውስጥ ምን አለ? ሆት ድሪንክ እና ሶፍት ድሪንክ አለ። ሌሎችም ካታጎሪዎች ካሉ እንደዚሁ ይመጣሉ ማለት ነው። ዜን አሁን ሆት ድሪንክ ከሆነ ሆት ድሪንክ የትኛውን ሆት ድሪንክ ይሄን ከሆነ ኮካኮላ ከሆነ ኮካኮላ እንመርጣለሁ። ስንት ኮካኮላ ነው የሚለውን እንትን እንላለን። ሶ እዚህ ጋር ኳንቲቲውን እንመርጣለን። ኳንቲቲውን ከመረጥን በኋላ ኳንቲቲ 2 ከሆነ 2 ነው። ኳንቲቲው 2 ከሆነ 2 ነው። ከዛ ኦኬ ብለን ወደዛኛው ስፔስ ሲሄድ ሌላም መጨመር የምንፈልገው ደግሞ ወደ ምግብ ከሆነ ወደ ምግብ እንሄዳለን። ወይም ደግሞ ሶፍት ድሪንክ ከሆነ ሶፍት ድሪንክ ብለን ሚልክ ኬክ መጨመር የምንፈልገውን ባክ እንለና ዜን ኳንቲቲውን ከመረጥን በኋላ እዚህ ጋር ቴብል እንመርጣለን። አርኤምኤስ ላይ እንገባለን። ቴብል 14 ከሆነ ቴብል 14፣ ዌተር ማነው ሳራ ከሆነች ሳራ ብለን ኦርደር እናደርጋለን። አሁንም ደግመን ኦርደር ለማድረግ ፉድ ከሆነ ፉድ ላይ እንገባለን። ፋስት ፉድ ይሄን ከሆነ ይሄ ምግብ። ከዛ እዚህ ጋር አርቲክል ሞዲፋየር ካለ አርቲክል ሞዲፋየር ምንድነው? ኖ ሳልት ሊሆን ይችላል ከሆነ ኖ ሳልት ብለን ኳንቲቲው 1 ከሆነ 1፣ 2 ከሆነ 2 ብለን ኦኬ እንለዋለን። እንደዚሁ ሌላ ደግሞ እንደዚሁ ይሄ ደግሞ በርበሬ እንዳይበዛበት ወይም ደግሞ የሆነ ነገር ሌላ ኖ ኦይል ከሆነ ኖ ኦይል ብዬ አርቲክል ሞዲፋየር አስገባለታለሁ ማለት ነው። ማለት ስፔሻል ትእዛዝ ካለው ማለት ነው። ዜን ኳንቲቲ 2 ከሆነ 2 ልና ኦኬ እለዋለሁ ማለት ነው። ዜን ኦኬ እለውና ኦርደር ከማለቴ በፊት ግን መጀመሪያ ቴብል መርጣለሁ። ቴብል እና ዌተር ተሰማ ነው። ይሄን ቴብል እንደዚሁ 12 ሊሆን ይችላል 12 ሊሆን ይችላል። ዜን ኦርደር እለዋለሁ ማለት ነው። ኦርደር ስራ አሁንም ኦርደሩ ይወጣል ማለት ነው። ወረቀቱ ወይም ኦርደር ወረቀቱ ወደ ኪችን ይሄዳል። ካልሆነ እዛው ሎካልም ከሆነ እዛው ኦርደሩ ይወጣል ወረቀቷ ማለት ነው። ወይም ደግሞ በቲቪም ከሆነ ወደ ቲቪው ይሄዳል ማለት ነው ኦርደሩ። ዜን እንደዚሁ እንትን ይላል ማለት ነው። አሁን ስለዚህ እነዚህ ሁለት ኦርደር ያደረግናቸው የት ነው የምናገኛቸው ብለን ስናይ ሪፈረንስ ነው። ቀደም እንዳየነው ሪፈረንስ ላይ እንሄዳለን ማለት ነው። ሪፈረንስ ላይ ስንሄድ ያያችኋቸው ከሆነ ሁለቱም ኦርደሮች ተቀምጠዋል ማለት ነው። አንደኛው በሳራ ቴብል 14 ተሰማ ደግሞ ቴብል 12 ላይ ኦርደር አድርጓል ማለት ነው። ተሰማ ቴብል አድርጓል ማለት ነው። ዜን አሁንም እንደዚሁ አዲስ ከሆነ እንደዚሁ እንመጣለን። አዲስ ሌላ ቴብል ካለን ቤቨሬጅ ከሆነ ቤቨሬጅ ሶፍት ድሪንክ ይሄን ያህል 2 ሶፍት ድሪንክ ከዙ በኋላ ዜን እንመለሳለን ወደ ካታጎሪ። ዜን ፉድ ላይ እንመጣለን። ፉድ ላይ ኢንዲያ ሜኑ ከሆነ ኢንዲያ ሜኑ ውስጥ ጉጂ የሚባል ምግብ ከሆነ ያዙ ጉጂ የሚባል ምግብ ኳንቲቲ 2 ከሆነ 2 ልና
ኦኬ ልና ቴብል ስንት ቴብሉን እመርጣለሁ። አርኤምኤስ ላይ ይገባለሁ። ቴብል ላይ አርኤምኤስ ላይ ቴብል 5 ሊሆን ይችላል። ቴብል 5 ዌተር እንደዚሁ መቅደስ ልትሆን ትችላለች። መቅደስ ከዛ ኦርደር አደርጋለሁ ማለት ነው። ኦርደር ሳደርግ ዜን ኦርደር ይመጣል ማለት ነው። ዜን ኦርደሮቹን ማግኘት ነው። ሪፈረንስ ላይ ስገባ ሶስቱም ኦርደሮች አሉ ማለት ነው። ስለዚህ